እሷ ግማታም ቡቺ ናት። ልክ ነፍጣ ሽቶ አስታወሰች እና ምን ብዬ ነው ያቆምኩት? ህሊና በለጠ ሙስና ባለፈው ህሊና በለጠ ሙስና ማለት ነው። እሷም ብሎ ህሊና እቺ የሆነች እሷ በለጠ ሙስና እንዲህ የተወረገረገች የመጣች ቀኑ ሙሉ እርቅ ነበሩ። እርቅ ሳይሆን አስቴርን ማን ገደላት የሚል ቲያትር እየሰሩ ነበር። ገብቶችን አስቴርን ማን ገደላት የሚል ቲያትር እየሰሩ ነበር። ባይዘወይ ማለት ነው እንጂ እኔ ስስቅ እንባ ይወጣኛል። እንባ ሲወጣኝ ደግሞ ውሃ ነገር ይወጣኛል እንጂ ንፍጥ የለኝም። ዶንት ስትሬስ ከድሮም ያውቁኛል። ያ የለኝ እስቃለሁ። ስስቅ ደግሞ እንባ የእውነት እንባ ይወጣኛል። በጣም ነው የማለቅሰው። ለዛ ይሄ ብቻ ሌላ ነገር አይደለም። እና ይሄ ቴሌፎን ግን እንዳለ ነው የቀየረኝ። ኬስ እኔ እንደዚህ ቴሌፎኑ እንዳለ ነው የቀያየረኝ። ኬስ የእውነት እንዴት አድርጎ ነው የቀየረኝ? ኬስ እስቲ ይሄ ደግሞ ስቲከር ነው የሚለው። እንዴት ነው የሚቀየረው? አይፎን አላውቀውም። ያለታ ቡቺ መታ እንደዛ መሲ እንደዛ ብላ አንቺ እንደዚህ አንቺ ወደዛ እያሉ እንደዛ ያደከሙኝ ቀን ለሁለት መሀል እንደዛ የበታተኑኝ ቀን የነበረውን የሁኔታ በግልጽ አልተናገሩም። አይታችሁ ከሆነ ያቺም እንዲህ ብለሽኝ ጂጂ እንደዚህ ብላ ምናምን በሚል ሸፋፈሉት። ቡቺም አይታችኋት ከሆነ እንደዚህ ነው። እሺ ያ እንደዛ እኔ ደግሞ መጥቼ አላብራራም። ታሜ ሲባል ታሜ እንደዛ፣ ሳራ ሲባል ሳራ እንደዚህ። እኔ እኮ እናቴ ትሙት ቃል በቃል እዛ ቁጭ ብሎ የተነጋገሩትን ነው መጥቼ የነገርኳችሁ። እዚህ ፊት ለፊት አላወጡትም እንጂ ደግሞ እሺ የሽምግልና ነው እርሱ ባልነገራት ብለው ሌላ ጸብ ውስጥ ለጸቡ ሲሄዱ ከዛም ሙኒትና ሳራ እናንትና ደግሞ የሆነ ፒስ ነገር ፈጠሩ። በቃ ችግር የለውም በቃ ኦልሬዲማ ወጥቷል ደረጃ ደረሱ። እዚህ ሚዲያ ላይ ወጥቶ አሁንስ ማን ነገራት የሚል ድራማ አልፈጠሩም እንጂ እግዚአብሔር ኦልሬዲ ጭቅጭቅ ተፈጥሮ መሲ እርቅ ምናምን ነገር አለችና ከዛ ማንም ቢያለ ቡቺና ሳራ ላበሻ እምቢ ያሉት ደግሞ እርቁን ስለማይፈልጉት ምናምን አለም ግሩፕ መስራት ስለሚፈልጉ ቡቺ ሳራ ላበሻን ከነሱ ለመነጠል ትፈልጋለች። ገባች? መነጠል ትፈልጋለች። ሳራ ደግሞ የሚዲያ ነገር አይገባትም። ሳራ ላበሻ ብዙ የሚዲያ ነገር አይገባትም። ተንኮላቸው አይገባትም። የሆነ ነገር ስትላት ሁሉ ነገር ታምናለች። ወይ ቀስ ብለህ ካስረዳት ምናልባት ከዛ በኋላ ነው ልብም ልትል የምትችለው። ገብቶቻል? ያ እና ያንን ክፍተት ነው ቡቺ እየተጠቀመች ያለችው። በነገራችን ላይ እኔ ደግሞ ምን እንደማደርግ ታውቃላችሁ? ምን እንደማደርግ ቡቺና ሳራ ላበሻ አሁንም ጓደኛ ናቸው የሚል እያንዳንዱን አነፍንፈው ሲልኩልኝ አሁንም ናቸው። እንደገና ሳራ ላበሻ ነው እኔ እሷን እችን ቡቺን እንኳን አላገራት። ሳራ ላበሻ ነው መውቀጣት፣ እሷን ነው መውቅጣት ታኛላችሁ። ምክንያቱም የኛ ፖይንት መጀመሪያው ከቡና ቤት አንቺ ኮንዶም አቅራቢ አይደለሽ ምን ሰራለሽ ነው። ያ ካሁን በኋላ እነ መሲ እነ ሙኒት እነ ምናምን ነገር ምንም እንደማያደርጉላ ስታውቅ ሳራ ላበሻ ላይ ነው ውሽቅ ያለችው። ገብቶቹ ያ ኩሽና ያለው ቤት ተከራይታ አታውቅም። ይሄን ሰሞን ከኩሽና አልወጣ ብላለች። ገላውን የምትታጠበው እዛው ኩሽና ነው። እዛው የእቃ ማጠቢያ ላይ ነው ቁጭ ብላ የምትታጠበው። ገብቶቹ ያ ስታወራም እዛ ነው፣ ስትጣም እዛ ነው፣ ስታስመልስም እዛው ነው። ኩሽና እንደዚህ የርቁም ሳጥን ያለው አይታጠውቅም። እና አንድ ገና የክሬ ባትከፍ ወይ በ6 ወር ጥላ ትወጣለች ወይ ነው ሳራ ላበሻ ትከፍላለች። ያ እኔ ባለጌ ሰዎች
ኦሬዲ በሰበሰ ዝናብ የማይፈሩት ሰዎች እነሱን አይደለም በእነሱ ዙሪያ ያለው ሰው ነው ቅጥቅጥ የምታደርገው። አይዱ የተዚህ ልክ ፊራን እንደምሰራለት ፊራ ላይ ራሱ የውሸት በሽተኛ አይደል? እሱ ምን አቃጠለኝ እንዴ? ከሱ ጋር ምን አነዛል? ለምንድን ነው ኢነርጂ ሉዝ ማድረገው? ብዙ ኢነርጂ የማይፈጀውን ሄደ ህይወቱን ታበላሽለታል፣ ሪሌሽኑን ታፈርስለታል። የግማታም ኮልኮሊያም ንፍጣም ይሄ ልጣጭ የፊራን አንድ ደረሰኝ ብሎ የላከልኝን በጣም ተሰብሰቡና እንዲህ ተንትኜ እነግራችኋለሁ። እሺ እሱ እኔ ላቲን ማንበብ የማልችል መስሎት ነው የሆነ ደረሰኝ የላከልኝ። በተለይ በወለጋ ጉዳይ ላይ በወለጋ እንኳን በስሙ በመነገዱ ወለጋ እንደ ወረዳ እንደ ክፍለ ሀገር ክስ እንዲመሰረትበት ነው የማደርገው። ኦሬዲ አይገባም እሱ በነገራችን ነው ገባች። እንደ ወረዳ እንደምን በወለጋ ስም በመነገድ በዛ ብቻ እኔ ፊራን ተጠያቂ ያደርገዋል። ሲጀምር ሀገር ቤት አይገባም። ሀገር ቤት የገባ ቀን እኔ ብዬ አይደለም ሀገር ቤት የገባ ቀን ሄለን ዝም ብላ ነው የምታወራው ብላችሁ እኔ ላይ ትተፋላችሁ። እሺ እናቴ ትሙት ሄለን ዝም ብላ ነው የምታወራው ብላችሁ የእውነት ከዛን ከወዲህ ምንም አይነት ነገር ላይ ሳወራ እንዳትሰሙ እንዳትሰሙ እዛ ሴት እንደ ጂጂ እንደዚህ ልበል እንዴ? አንድ ቀን ብዬ ነበር ጠፋብኝ። እንዴት ነው የምትለብሰው ስትል ለምትሉ ቀን ነው ያ ሄልዬ እስቲ ሌንጮ ሲቱን አጀጃ ፊራዲሲ ሰላማ ቶርቶራ አጃዋኻን ዋና ጎሬ ኒቤታ ይሰዲሲ ፊማረጅታ ሰላማ ቱ ስልብ የሆነ ሰውዬ እንደዚህ አይነት ውሸታም ቆሻሻ ግማታም ነው እኮ ታውቃለህ። ከሱ ጋር ሩሜት የነበረ ጌዲዮን የሚባል ዱባይ ላይ በአሁን ታይም ወንድሙ የመኪና አደጋ ደርሶበት እሱን በማስታመም ያለውን ሀብቱን ላይ ጨርሶ እሱን ከማበደሩ በፊት ሀብታም ነበረ። ያን የሄደ ጊዜ ዱባይ ማለት ነው 35,000 ድርሃም አበድሮት ብሩን ሊሰጡ አለም ቴሌፎን ጀላን ካሱ ቴሌፎን ከስሩ ያነሳ። እንደዚህ አይነት ባለጌ ሰው ነው፣ ቆሻሻ ነው። መልካሜ ብር አስገብቼላታለሁ እኮ ብሎ መልካሜ እናት የሚጠቅስ የለም ምን የሚል የለም። ቸራት የሚል እኮ 26,000 ልኮ ነው እኮ ይኸውና መረጃ ሲለኝ የነበረው ባለጌ ሰው ነው። ዋን ወይኒ ጨልሱፍ ጀላ ውስታኒ ዋሜቀ ሱሚ ዳበር ሰለማን አቲ አመታ ሁዳኒ ብዬ ኦርማ ኸጅራ ቴሚ ሲደበርቴ አከይሳ መኪና ከናፋ ቀብዳ ከየት አባቱ ያመጣውን እንደዚህ ምስኪን ሆኖ ስለሚያናግር ነው። ቀላል ገገማ መርዝ አይደለም። ቆሻሻ ንፍጣም ቀለም የተቀባ እባብ ነው። ባለጉማ ይሳ ተከሲዳው አንድ ነገር ልጨምርላችሁ። ባለፈው ጂኒው ለኔ አንበሳ ላወረደ ደውሎ እኔ ከፊራ ነው በላት ዝም እንድትለኛል ከኔ ነው ፊራን ላከልኝ በልና እስቲ ንገራት ዝም እንድትለኛል። ለምን ከራስ አታረግላትም ሲባል አይተስደበኝ። እንደዛ ከሆነ በሰው ግን ይፈልጋል። እሺ ጫላ ሲቪኒ እገፈዱ ባለጉማ ይሳ እንዴት አይነት ስግብግብ እንደሆነ በሰው ስሙ እንዲጠራ ይፈልጋል ባላደረገው ነገር። እሱ ግን ማድረግ አይፈልግም። እሺ ያ ጂኒው ባለፈው ጌም ላይ እንዳሸንፍ ባደረገኝ የፊራ አንበሳ ነው በላት ዝም እንድትለኛል። የፊራ ነው። ልጄን
እሺ እንዴ ለምንድን ነው ምናምን ሲባል ምንድን ነው? ለዛም ሰው ልኮ ነው። እናቴ ትሙት ነው የምላችሁ። ለራስህ ለምን አታረግም? ራስህን ያጠፋኸው ምናምን ሲባል እንደዛ ከሆነ ትስደበኝ። በሰው ሲሆን ግን ስሙ እንዲጠራ ይፈልጋል። አያችሁት? ልክ ሳራ ላበሻን ሌላ $6000 ሰጥቻታለሁ ብሎ ይሄን ነገር እኔ የምሰማው እኔ ጋር የሚደርስ ስላልመሰለው ደረቱን ደንድኖ እኔ ላንቺ አንገቴን እሰጣለሁ ሲላት ነበር። ስሰማስ ጭራሽ እሷን አይሰድባትም። ምን እንደ ህፃን ያደርግሻል አሮጊት አላት እኮ። አንቺ አሮጊት ምን እንደ ህፃን ያደርግሻል አይጥላትም። ለመልካሜ እናት እንደዚያ የተቸገረችና በት እየረገጠች የምትሄደውን እኮ ለእሷ ልክ ያለው ብሎ ቸራቲ የሚለው አንድ ስሟን የሚያሳይ ነገር እኮ የለውም። እንደዚህ አይነት ባለጌ ሰው ነው እሱ እኮ። በስንት ጊዜ አንድ ጊዜ $100 ይሰጥና ታክስን ነው እኮ የሚያሰራበት፣ ታክሱን ነው እኮ የሚያስወርድበት። ታክስ ቢያንስ 10,000 የሚከፍለውን $150 እንዲከፍለው እኮ እየተደረገ ያለ 9,000 ከምናምን ዶላር እኮ በእነሱ እያተረፈ ነው። ለአንድ ሰው እረዳለሁ ሲል ግር ጃኒ ዱፈንጆሌንቴ እሱ ታክስ የሚሰራበት አንድ ሰው ፒክ ካረገ ምን አገባው? ሂዱት እዚህስ ግማታም ንፍጣ ሰው በራበው ሰው ላይ እንትን ይሰራል፣ ታክስ ይሰራል። ይሄንን እኮ አስገብቷል እኮ እሱ። አያፍርም። ቸራቲ ውስጥ እኮ የተመዘገበ ሰው ነው። የእርዳታ ድርጅት ላይ ራሱን እኮ አስመዝግቧል። ለዛም ምን ረዳ ስለሚባል ይሄን ማሳየት ይፈልጋል። ፋክቱርና ቪዲዮ ፈልጋለሁ እያለም ሰው የሚጨቀጭቀው ለቻሪቲ ማቅረብ ስለሚፈልግ ነው። ቻሪቲ አባለው እኮ የቁሻሽ ንግድ ቀስቅሷል ከተባለ እኮ ብዙ ወራሽ የሌላቸው ነጮች ሲሞቱ ለበጎ አድራጎት ነው ውርስ የሚያወርሱት ድርጅታቸው ወይም ደግሞ ቤታቸው። ያ ደግሞ እርዳታ ድርጅት ውስጥ ራሳቸውን ያስመዘገቡ ለእነሱ ነው የሚከፋፈለው። አቅም የለንም እየረዳ ነው ያለው ሰው እርዳታ እንዳይቆምበት ሲሉ እንዳይቆም ሲባል ከውርሱ ለቸራቲዎች ነው የሚከፋፈለው። ለእርዳታ ድርጅት ራሳቸውን ያስመዘገቡት ያ ሁላ ነው እኮ የማይቀርብ ልቃሚ ሀብት አለኝ እያለ ሲያስመስል ቆይቶ ሚስትን ማግባት እንደዚህ ማስመሰል መስሎት ሌሊዝን እኮ በፕላስቲክ እቃ ቂጧን ሲገናኛት እኮ መብራት ስታበራ አይታ ነው እኮ ጥላው እኮ ሳራ ቤት ሳምንት እኮ ትታው ሄደች። ሆቴል በሌሊት ትታ። ይሄ እኮ ሀብቱም ስሜቱም ምላሱ ላይ ያለ ሰውዬ ነው እኮ። 8 መኪና አለኝ ይላል። 7ቱ መኪና እኮ ምላሱ ውስጥ አፍ ውስጥ ነው እኮ ያለው። ይሄ ቅንዝራ ቆንጆ ሴት ሲያይ ይሻፍዳል። ስሜቱ ግን ምላሱ ላይ ያለው እቃ የለው። አይ ቲንክ ድሮ ጫካ ሲሄድ አንዱ መሽርጦለታል መሰለኝ። ልቃም እቃ አለኝ ካለኝ ልብሱን አውልቆ ያሳየን። እኔ ውሸት የሚያርገኝ ይሄ ስልብ ጭንቅላት ሌባ። ጭራሽ ተይው ታስታውሱኛላችሁ እንጂ በጣም ነው የምታስታውሱ። አማሲ ገልቴ ጫላ ኸኛዲ ሲማረ ሁንከኛ ሰለማን ጆሌቴ ኘጭና ጉድ አበቱ ተካርክቴኒ ቤታ ማለቀ ጆሌቴ ኘራ በዘረፈው ነው እኮ እዚህ እንትን የሚለው መሀይም ፋራነትና አህያነት ከፊቱና ከማንነቱ የማይናቅ የማይንትን ማይሉ ጸጉሬ ቆንጆ ነው እያለ ሲያነሳ ቀለሙ እየተጠረገ እንኳን እንደሚመጣ የማይገባው ደደብ ብሩን የቀረውን አንዱን ሲኖትራካውን ቪያግራ በመግዛት ነው የሚጨርሰው። ይሄ እከካ እንዲህ ነው ሀናን ይሄን ነበር ፊቱ ላይ ቱ ልጅቷ አንድ ቀንም አስባ ማታውቀው እንደዚህ ያደረካ ሲባል ምን እንዳለ ታውቃላችሁ? ወዲያውኑ እንትና ጂኒው እንትን ሲል በሰው በኩል እንትን ብሎ ጂኒው ለምን ፊራ ነው ይሄንን አንበሳ የሰጠው ለምን ብላ አታወራም ብሎ በሰው ያስነግረዋል። በሰው ወዲያውኑ በሰው ለምን አያስነግረው መሰላችሁ? ፊራን የሰጠው በል ራስ ለምን አታረግም ተባለ።
ቃል ቢገባ ለአንድ ሰው ቢያደርግ እንኳን እሱንም ማናየ በሚለው ዝም ብለው ነበር። ፋራነቱ ፋራ ነገር እኔ ጋር የሚዲያ ሰው እንደሆነ እንኳን ያውቅ። ሀቢባን 4 አንበሳ አወርድልሻለሁ አላት። ማን ሄዶ ለፍልፍ አለው? ለጌምሽ 4 አንበሳ አወርዳለሁ አላት። ሀቢባ ደግሞ ጽፈዋለች። የሀቢባ እኮ ይሻላል አወርድልሻለሁ ነው ያላት። እኔ በማላውቀው በማልለው እኮ ለሄለን $6000 በፔፓል አስገብቼላታለሁና ከእንግዲህ አትናገርሽም እንዴ? መሰማልሳ አልመሰለውም እኮ እሱ በሱ ለሀቢባ 4 አንበሳ ለሀቢባ እንኳን 4 አንበሳ አይደለም ሽሮ ነግዳለሁ ቤት አጸዳለሁ ሲሉ ትጽፋለች። እንኳን 4 አንበሳ ሀቢባ እንኳን 4 አንበሳ አይደለም። እኔ ልብስ አጥቤ ምስር ለቅሜ ብላ የምትጽፍ ልጅ ናት። ገባች? ሼም እንኳን አልቆነጠጠውም። አሁን እንደዚህ አይነት ባለጌ ሰው ነው እኮ ገስ ማለት አንድ ነገር ማድረግ ካልፈለግ ካልቻልክ ማን ሽጉጥ ደቀነ? ምን አስለፈለፍ? ምን አበጠረቅ? ማይኩሽ 5 ነው ያላት። እኔ ሲላትም አልሰማው። ሀቢባ የታል ፊራ የሰጠኝ አንበሳ ያለችው ፌስቡክ ላይ ነው ያየሁት። እናቲቱ ፌስቡክ ላይ ነው ያየሁት። መቼ ነው ያላት? ይገባ ነበር እንዴ እሷ ጋር ምናምን አልኩኝ። አሁን እኮ እናንተ ስትጽፉ ነው ረስቼው ነው እንደውም ሳላወራበት። አብሮት ሩሜት አንድ ፍራሽ እንኳን ሳይኖራቸው መሬት ላይ ዱባይ ሲተኙ የነበሩትን 35,000 ድራም ተቀብሏት ቴሌፎን ከስሯ ያነሳም። መልእክት አድርሽልኝ ተብዬ ነው። እኔ አሁን የት ነው ጌዲዮን የሰጥኝ ቢያ ሰውየው ሀብታም ነበር፣ አሁን ደሃ ሆኗል። ወንድሙ የመኪና አደጋ ደርሶበት በዱባይ ላይፍ ስታንዳርድ እየከፈለ እያሳከመው ያለውን መኪናው ላይ ሸጦ የጨረሰ ሰው ባለጌ። ይኸውል እንትና ማን የማርያም መግባት ፈልገህ ነው? ምንድን ነው ላግባሽ? ሞዴሬተር የማርያም አንዳንድ ጻፍ ያስገቡሽ ወይ ያስገቡ። እሺ በጣም ከቅድም ጀምሮ ትላለች። ከኬት ወዴት ነው? ሳይ ወደዚህ የመጣሁት ምን ነበር ቶፒክ? ይሁንት እኔ እኮ የሆነ ሰው የሆነ ነገር ሲለኝ ነው ማስታወሰው። የኔ ችግር ብዙ ቶፒክ አይምሮዬ ላይ እንኳን አለ ጋይስ። ብዙ 3 4 አንበሳ ከወረደ የአንድ ሰው ሀቅ አወጣላችኋለሁ። ከዱባይ በኩል ያለ አንድ ሰው ዝም ብሎ እየተቀጠቀጠ ነው ያለው። እያየሁት ከሆነ መቀጥቀጥ አለ። ፍርዱላ እሱ ላይ ተፈርዷል። እያየሁት ፍርዱላ እሱ ላይ ተፈርዷል። 3 አንበሳ ወይ 4 አንበሳ ካወረዳችሁ አንድ ሰው የእውነት ነግራችኋል። ልጄን እነግራችኋል። እግዚአብሔር ልጄን ከማልኩ በቃ ልጄ የማንም እከካ ምንድን የማርያም እቺ ማርያም አይደለችም። ሌላ የማርያም እቺ አይደለችም። ሌላ የማርያም ሌላ ከዚህ ከዚህ ጋር ሌላ የማርያም ሌላ የማርያም ምናምን እስካሁን ብዙ ጊዜ ገዝተን ምናምን ትላለህ። ሌላ እኔ ግቡ ስላችሁ ካልገባችሁ በኋላ ላይ እየመጣችሁ ትኩረት እንዳትሰቡት። ይቅር አልሽ እኮ ቅድም ምኑ ወሬው ምን አገባኝ ከቀረ ብቻ እኔ እንደ አማራጭ ነው የነገርኳችሁ። ከፈለጋችሁ ዛሴት የኔ ቆንጆ ምነው ማይ ምንድን ነው ያለሽ? የምታወሪው ነገር አለ? ስለምን ነው የምታወሪው? ከምናወራ አጀንዳ ውጪ ምናምን ነገር ከሆነ ነው። የማርያም ግን ስለ ፊራም ስጽፍ እኔ የሚሆን ነገር አለኝ ስላለችኝ ነው አስገቢያት አልኩት። ሌላ የማርያም ነው ምናምን የሚል ዮ ማርያም ነው ጆ ማርያም እንደዛ። ያ ሌላ አንቺ የምታወሪው ነገር አለ? ምን ነው የምታወሪው? ለሁል ዝም ብዬ ለእናንተ እድል ልስጣችሁ እንዴ? እሺ ነው ግቡ፣ አስገቧቸው። ሞዴሬተር ሁሉንም አስገቧቸው። መግባት የፈለጋችሁ አንዳንድ ጻፉ። ግን ሄለን እንደዚህ ቤት ኪራይ እንደዚህ ሆኖብኝ ነው ክራይ ቤቱ ጨሰ ምናምን እንደዚህ ነገር እንዳታወሩ። ይኸውልህ